ይህ ታሪክ በትምህርት የምትቸገር አንዲት ተማሪ ወደ ድሮ የኮሪያ ዘመን ጆሶን ተጉዛ ንጉሱን በሂሳብ ስታግዝ የሚያሳይ አስደናቂ ታሪክ ነው። ታሪኩ የሚጀምረው ዳምቢ በተባለች የሁለተኛ ደረጃ ትምህርቷን በማጠናቀቅ ላይ ያለች ተማሪ ነው። የዩኒቨርሲቲ መግቢያ ፈተና ጥቂት ቀናት ቢቀሩም ትልቁ ችግሯ ሂሳብ አለመቻሏ ነው። በሂሳብ ክፍለ ጊዜ ሁልጊዜ ስለምታንቀላፋ መምህሯ ተቆጥቷት ወደ ሰሌዳ ቢጠሯትም ምንም መስራት አልቻለችም። እናቷም የዘፈን ግጥም ከምትሸመድጅ ሂሳብ ብትቺ ኖሮ ጂኒየስ ትሆይ ነበር በማለት ትቀልድባታለች። ዳምቢ የወደፊት ህይወቷን እያሰበች ትጨነቃለች። የፈተናው ቀን ደርሶ ዳምቢ በዝናብ ውስጥ ወደ ፈተና ጣቢያው ስትሮጥ ፍርሃት ይወርድባታል። ፈተናውን ላለመጋፈጥ በመመኘት በዝናብ ኩሬ አጠገብ ትቀመጣለች። በድንገት አንድ አስገራሚ ነገር ይከሰታል። ኩሬው ውስጥ ስትገባ ራሷ ሌላ ዓለም ውስጥ ታገኘዋለች። ዳምቢ የወጣችው ለ3 ዓመታት ዝናብ ባልዘነበበት ድርቅ በበዛበት የጥንቱ የጆሶን ዘመን ውስጥ ነው። ንጉሱና ህዝቡ ለዝናብ ሲጸልዩ ባዩዋት ጊዜ ጋኔን ነሽ በማለት ይደነግጣሉ። እሷም የሁለተኛ ደረጃ ተማሪ ነኝ ብትልም ቃሉ ለነሱ እንደ አስማት ድግምት ይሰማቸዋል። ዘበኞቹ ሊያዩዋት ሲሞክሩ ዝናብ እንዲዘንብ አደርጋለሁ ብላ በማታለል ታመልጣለች። ንጉሱ መንግስቱን ለመምራት በሂሳብና በሳይንስ መጠቀም እንዳለባቸው ቢያምንም የቤተ መቅደሱ ካህናት ግን ይህንን ይቃወማሉ። ዳምቢ ተይዛ ወደ ንጉሱ ስትቀርብ የወደፊት ሰው ነኝ ብላ ታስረዳም አያምናትም። ሊገድላትም ይወስናል። ነገር ግን ሂሳብ ጎበዝ ነኝ ስትለው ንጉሱ እንዲፈትኗት ያዛል። ንጉሱ የፓይታጎረስ ቴረም ጥያቄ ያቀርብላታል። ዳምቢ በፍጥነት ስትሰራው ንጉሱ ይገረማል። ምክንያቱም የሱ ሊቃውንት ይህን ለመስራት 3 ቀን ይፈጅባቸው ነበር። ከዚያ ቀን ጀምሮ እንደ ወንድ ሞር እየታየች ንጉሱን ሂሳብ ማስተማር ትጀምራለች። ዳምቢ ለንጉሱ ስለ ሂሳብ ብቻ ሳይሆን ስለ ሰውነት ክፍሎች፣ ሆድ፣ ልብና ስለ ሳይንስ ታስተምረዋለች። ንጉሱ የሷን ዕውቀት እያደነቀ ይሄዳል። አንድ ቀን በቤተ መንግስት ውስጥ ኳስ ሲጫወቱ ንጉሱ ለብዙ ዓመታት ለመጀመሪያ ጊዜ ሲሮጥ ይታያል። ንጉሱ ዳምቢን እንደ ታላቅ ምሁር ማየት ጀምሯል። ዳምቢ የዝናብ ውሃ መከላከያ ለመስራት ከቤተ መንግስት ሙዚቀኞች ጋር ትሰራለች። ንጉሱ ዳምቢን ቢወዳትም እሷ ግን ዝናብ ሲዘንብ ወደ ዓለሟ መመለስ እንደምትፈልግ ትነግረዋለች። ዳምቢ ንጉሱን አታለለች ተብላ ልትቀጣ ስትል ንጉሱ ያድናታል። በ2 ሳምንታት ውስጥ ዝናብ ካልዘነበ እንደምትገደል ካህናቱ ይወስናሉ። ዝናብ መዝነብ ሲጀምር ንጉሱ እንዳትገደል እንድታመልጥ ይረዳታል። በጫካ ውስጥ ስታመልጥ ቤተ መንግስቱ ውስጥ የነበረው ሙዚቀኛ ዳምቢ ሴት መሆኗን ያውቃል። ንጉሱ ዳምቢ ያስተማረችውን አዲስ የፊደል ቋንቋ ለማጥፋት የሚሞክሩትን ካህናት ይቃወማል። ዳምቢን ፈልጎ ባህር ዳርቻ ላይ ያገኛታል። እዚያም ፍቅሩን ይገልጽላታል። ዳምቢ የወደፊት ገንዘብ 10,000 ወይን ላይ የንጉሱን ፊት ስታይ እሱ ታላቅ ንጉስ ሄጆንግ እንደሆነ ትረዳለች። ዳምቢ ለንግስቱ የኢንስታንት ኑድል ሰጥታ ጓደኛሞች ይሆናሉ። ዳምቢና ንጉሱ የቅርብ ጓደኛ ሆነው ቢቆዩም በመጨረሻ ንጉሱ ሴት መሆኗን ከቆይታ በኋላ ያውቃል። ዳምቢ ግን እናቷን ስለምትናፍቅ ወደ ቤቷ መመለስ እንዳለባት ትወስናለች። ካህናቱ ዳምቢን ለመግደል ቢሞክሩም ንጉሱ ከእሳት ውስጥ ያድናታል። ንጉሱ አዲሱን የኮሪያ ፊደል ለህዝቡ ለማስተማር ቃል ይገባል። ዝናቡ ሲጠነክር ዳምቢ ንጉሱን ተሰናብታ ባህር ውስጥ በነበረው ኩሬ በኩል ወደ ዓለሟ ትመለሳለች። ዳምቢ ወደ ዓለሟ ስትመለስ ጥቂት ሰከንዶች ብቻ ነበር ያለፉት። በፍጥነት ሄዳ ዩኒቨርሲቲ ፈተናዋን ትወስዳለች። ከጉዞዋ በኋላ ለትምህርትና ለቤተሰቦቿ ያላት አመለካከት ይቀየራል። ከወራት በኋላ ዝናባማ ቀን አንድ ሰው ዣንጥላ ይዞላት ይቆማል። ሲያዩት ልክ እንደ ጆስኑ ንጉስ ይመስላል። እሱም ከረጅም ጊዜ በፊት አውቶቡስ ላይ ተገናኝተን ነበር ይላታል። ታሪኩም እዚህ ላይ ያበቃል። ዳምቢ በጆንሶን ዘመን ያሳለፈችው ጊዜ ህይወቷና የሂሳብ ችሎታዋን ለውጦላታል። ይህን አጭር ፊልም ከወደዱት ላይክ፣ ሳብስክራይብ እንዲሁም ሸር በማድረግ ቤተሰብ የሆኑ በድጋሚ በሌላ አጭር የፊልም ታሪክ እስክንገናኝ ድረስ ሰላም ይሁኑ።